ጤና ይስጥልኝ ቤተሰቦቼ ዛሬ የምገኘው ናሽናል ሙዚየም ኦፍ ሄልዝ ኤንድ ሜዲሲን በሚባል ሙዚየም ውስጥ ነው። በዚህ ሙዚየም የውትድርና ታሪክ ከህክምናና በሲቪል ዋር ጊዜ በነበረው ሂደት መሃል የተገኙትን ናሙናና የመሳሰሉትን ቅሪቶች የሚገኙበት ነው። ጎብኚዎች ይህንን ሙዚየም ገራሚ የሰው አካል ቅሪቶችን ከደረሰባቸው የተለያዩ ጉዳቶችና እነዛ ጉዳቶችን ለማከም ከተጠቀሙበት ውስን መገልገያዎች ጋር የሚታይበት ነው ብለው ይገልጹታል። በውስጡም ታዲያ ያለፉ የነበሩትን ጥቂት ግለሰቦች አጉልቶ አስፍሯል። እኔም ታዲያ እያንዳንዱን እያሳየው ዝርዝር ሁኔታው ውስጥ ባልገባም አጠቃላይ ይዘቱን አለፍ እያልኩ ለማሳየት ሞክራለሁ። አብራችሁን ቆዩ። በመግቢያ አካባቢ የነበረው ምስል ላይ በቁጥሮቹ አማካኝነት ምን እንደሆኑና ስለነሱ ያለውን ሳምፕሎች የገለጸበት ነው። ለምሳሌ በቁጥር 13 ላይ የሚታየው በ1881 ላይ ፕሬዝዳንት ጄምስ ጋርፊልድ በተገደለ ጊዜ በገንሻት የተጎዳውን የፕሬዝዳንቱን አንዱን የጀርባ አጥንት ለአውቶፕሲ ምርመራ ብለው ፓቶሎጂስቶች አውጥተው ዶክመንት ያደረጉበት ነው። እዚህ ጋር በመጀመሪያው የዓለም ጦርነት ወቅት ስለነበረው የመርዛማ ጋዝ ምንነት ነው። የመተንፈሻ ጉሮሮ እንዴት ቲሹን እንደገደለ ጋዙ ወደ ውስጥ ከአየር ጋር በገባ ሰዓት ደግሞ ያደረሰውን ጉዳት ነው የገለጸው። ይህ በምስሉ ላይ የምታዩት ወታደር ሴፕቴምበር 6 ላይ 1918 ላይ የቆዳ መቃጠልና የጉሮሮ መተንፈሻ አካል ዳሜጅ አጋጥሞት በሪስፓይሬተሪ ፌለር በመርዛማው ጋዝ ምክንያት ሞቷል። ጋዙን ወደ ውስጥ ከተነፈሰ በኋላ ከ4 ቀን በኋላ ነበር መተንፈስ አቅቶት የሞተው። እንደሚለው ይህ ናሙና ለሙዚየሙ የተሰጠው ከአሜሪካ ቀይ መስቀሎች ድርጅት እንደሆነ ነው። ሌላው በዚህ ሙዚየም የትልልቅ ሰዎች የቱሞርና ካንሰር ስላይድሶች ከዚህ መሀል ይታያሉ። በዚህ በአጠቃላይ የሚገኙትም መገልገያ ቁሶች፣ የተፈጥሮ ናሙናዎች፣ የህክምና መገልገያዎችና የማይክሮስኮፕ ስላይድሶች ናቸው። ከነዛም ተጨማሪ የመረጃ ዶክመንቶች አሉ። እነሱም የሚያስረዱት በሲቪል ዋር ጊዜ የነበረን የህክምና ሂደቶችን ነው። ደብዳቤዎች፣ ሪፖርቶች፣ ፎቶግራፎች፣ ስዕሎችና የነርሶችና የቀዶ ጠጋኞች ደግሞ የየዕለት ዳያሪዎች፣ የወታደሮች ያነሱት በጦር ሜዳ የቆሰሉ ታማሚዎች ፎቶግራፎችና ብዙ አያሌ ነገሮች ይገኛሉ። ከዚህ ቀጥሎ ያለው ደግሞ የሊንከን የመጨረሻ ሰዓቶች የነበረውን ክስተት ነው። ይህ ሙዚየም የሊንከንን የግድያ ምርመራና ውጤት በሰነድ አድርጎ በማስቀመጡ ትልቅ ሚና እንደተጫወተ ገልጿል። ይቺ የምታዩት በቢጫ ማስቀመጫ የተቀመጠችው አብርሃም ሊንከንን መታ የገደለችው ጥይት ነች። እንደ ጽሁፉ መረጃ ከሆነ ከፕሬዝዳንት አብርሃም ሊንከን ሞት በኋላ አስከሬኑ ወደ ዋይት ሃውስ ተጉዞ ምርመራውም እዛ እንደተካሄደ ገልጿል። ስማቸው የሰፈረው ቀዶ ጠጋኞችም ጄኔራል ጆሴፍ እና ዶክተር ሮበርት የሚባሉ መሪ እንደሆኑ ገልጿል። ሌላኛው ረዳት ቀዶ ጠጋኝ ደግሞ ሌላ ጆሴፍ የሚባልና ኤድዋርድ የሚባሉ አውቶፕሲውን እንደሰሩ አስፍሯል። እናም በአውቶፕሲው ሂደት ላይ ዶክተር ኤድዋርድ ኩርቲስ ከአብርሃም ሊንከን ጭንቅላት ውስጥ ያወጣት ጥይት እንደሆነች ነው በቢጫ የተመለከታቸዋት ቦታ። ከታች ያለውም በአውቶፕሲው ሂደት ውስጥ የተገኙ የጭንቅላቱ ስብርባሪዎች ናቸው። ቀጥሎም ከጥይቷ አጠገብ ያስቀመጡት ደግሞ የዶክተሩ የኮት እጀታ ነው። በአውቶፕሲው ወቅት አስከሬኑ የነካካው የደም ጠብታዎች ምልክቶች ናቸው። አብርሃም ሊንከን የሞተው 7:22 AM ላይ እንደነበረም አስፍሯል። ኤፕሪል
ኤፕሪል 14 1865 ላይ አመሻሹ ላይ ፕሬዚደንት አብርሃም ሊንከን ፎርድ በሚባል ቲያትር ቤት ውስጥ ቲያትር ለማየት ታዳሚ እንደነበርና ጃን ዊልከስ የተባለ ግለሰብ ደግሞ የፕሬዚደንቱ ባክስ ውስጥ ገብቶ ከኋላው በኩል ጭንቅላታቸውን በጥይት እንደመታቸው ገልጿል። አለፍ ባለው ቦታ የአጥንት ፍሬም አናቶሚና የእድገት ሂደታቸውን አስፍሯል። እዚህ ጋር የምታያቸው ያው የሴትና የወንድ የአጥንት ቅርጽ ነው። ነገር ግን በአብዛኛው በዚህ ሙዚየም በጦር መሳሪያና ጥቃት ወይንም በበሽታ ውስጣዊ አካላችን ላይ ያደረሰውን ጉዳትና ለውጥ ወይንም ገጽታውን ነው። በእርስ በርስ ጦርነቱ ጊዜ የዩኒየን ቀዶ ጠጋኞች ወደ 235585 የሚያህሉ በጥይት የቆሰሉ ኬዞች እንደነበሩ ገልጿል። ብዙዎቹ ታዲያ ውስብስብ የአጥንት ስብራቶችና በገባው ጥይት ምክንያት በልብሶችና በአቧራዎች ምክንያት የሚፈጠርን ኢንፌክሽን የተያዘ እንደነበር ገልጿል። ይህ የምትመለከቱት በዝሆኔ እግር የተጠቃ ነው። በ1894 ዓመተ ምህረት ላይ ከአንድ ከ27 ዓመት እድሜ ካለው ወንድ ልጅ የተቆረጠ ነው። ልጁም 12 ዓመት ያህል ከበሽታው ጋር ኖሮ ነበር። ከዚህ ምስል ስር ታዲያ ያሰፈረው በዓለም ካሉት ትልልቅ ቲሾዎች አንዱ የምትመለከቱት ነው ብሎ ነው። አሁን ላይ ታዲያ በሰለጠነው የሕክምና ምክንያት ሬር ቢሆንም ይህ የምትመለከቱት ሕክምና ጣልቃ ባይገባበት የሚሆነው እንደዚህ ነው ብሎ ነው የገለጸው። እዚህ ጋር ከ1 እስከ 35 ተራ ቁጥር ያስቀመጠው የተለያዩ የካንሰር አይነቶችንና በኢንፌክሽን ምክንያት የሚመጡ በሽቶችን አካል ላይ የሚያመጡትን ምስል ነው። በአካል ብትሄዱ ሞር እንዴት ጠቁረውና ደብዝዘው ዳሜጅ ሆነው እንዳሉ በግልጽ ያስረዳችኋል። ቀደም ብዬ በገለጽኩት መሰረት በሲቪል ዋሩ ጊዜ ቀዶ ጠጋኞች ከዩኒየን እና ከኮንፌዴሬሽን ወታደሮች በአጠቃላይ ከ80,000 በላይ ቀዶ ጥገና አካሂደው ነበር። ሙሉ ለሙሉ የተጎዳውን አጥንት ማስወገድ ተመራጭ የሕክምና ፕሮሲጀር እንደሆነ፣ የተጎጂ ወታደሮችን ጤንነት መጠበቂያ መንገድ እንደሆነ ገልጸዋል።
እዚህ አካባቢ በአጠቃላይ ስለ ብሬን ወይም ጭንቅላታችን ነው ያስቀመጠው። ባጭሩ የአናቶሚውን ብቻ ሳይሆን ፊዚዮሎጂውንም ዘርዝሮ አስቀምጦታል። ያው በጽሁፍ በተወሰነ መልኩ ከውጪ በሚመጣ ኃይል ያው ጭንቅላታችን ከተጎዳ የሚያመጣውን የጤና ችግርም አብሮ ገልጿል። የባዮሎጂን ነገርና የሰው የስነ አካል ጥናት ፍላጎት ያለውና በአካባቢው የሚኖር ካለ ሄዳችሁ ብትጎበኙት ብዙ ትምህርት ታገኙበታላችሁ። በመሄዳችሁም አይቆጫችሁም። እዚህ ያለው በትምህርት ቤት ውስጥ ካለው የሚለየው ከውትድርናና ከጥይት ጋር የተያያዙ ጥፋቶችን ወይም ከበሽታ ጋር የተገናኙ ጥፋቶችን በአካል ላይ ያደረሰውን ከእውነተኛ ሳምፕሎችና ዶክመንቶች ጋር በግልጽ ተቀምጠው ታዩበታላችሁ።
ውድ ተመልካቾቼ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። Talking tactile brain. Touch the model now to begin, or don't touch it and wait for instructions. Cerebellum. Frontal lobe. The back side. Occipital lobe. Hippocampus. Pons.